ታውቂያለሽ ዳጣዬ፣ በር የተንኳኳ እየመሰለኝ በቃ ልቤ ድንግጥ ሲል ነበር። ከዚህ የሆነ ሰዓት ላይ ልክ በሩ የተንኳኳ ሲመስለኝ ሮጬ ወጣሁኝ። ስወጣ ግን አንቺ የለሽም፣ ማንም አልነበረም። ከዛ በኋላ ልክ ተመልሼ ስገባ ቤቢ ሊወድቅ ጫፍ ላይ ደርሶ ነበር። ልክ እሱን አድናለሁ ብዬ ስሮጥ ተንሸራትቼ ወደኩኝ እና ራሴን ሳትኩኝ። ታውቂያለሽ ዳጣዬ፣ አንቺ ባትመጪ እኮ እኔ ቤቢ በቃ አንድ ነገር ሆነን ነበር። ተመስገን እናት። አሁን ግን ደህና ነሽ አይደል? ደግሞ እንዴት እንደምታምሪ እኮ እማዬ። እንዴ ዳጣዬ፣ አንቺ ራስሽ እኮ እንዴት እንደምታምሪ ቁጭ እኔን እኮ ነው የምትመስል። እኔ የምልሽ የእኔ እናት ምን ላድርግልሽ? እስኪ ልብስሽ ልጠብልሽ እማዬ። እስኪ ጎረቤት ላኪኝ፣ ጎረቤት ምናምን ልሂድና እናቴ እንዳለችሽ ምናምን እናት እንዳጠኝ በሰው ልንገራቸው። እማዬ ምን ላድርግልሽ? እኔ ምንድን ናት? ምን ላድርግልሽ? ምንድን ነው ከልጅሽ እንዲደረግልሽ የምትፈልጊ? ምንድን ነው? ቆይ 10 ነገር ባንዴ እየጠራሽ እሺ፣ ነው የትኛው ልበት ልጄ? በጣም አበዛው። እሺ ቅም ፈልገሽ ነው? ምን ሆነሽ ነው አትለኝም? እሺ ምን ሆነሽ ነው? ዳጣ እንደተገኘ ሰማክ? አዎ በሰላም ስልክ ደውላልን ነበር። ስማኝ ናታን፣ የዳጣና ታውቃታለህ አይደል? አላውቃትም። አውቀ ነው ነግሯታል እያልከኝ ነበር። ስለዚህ ቦታ ላይ ነበርክ ማለት ነው። እንደነገራት ነው ማውቀው እንጂ ማን እንደሆነች አላውቅም። እየዋሸክ ነው ኤቢ። አሁንም ተመለሽ። ሲፈጠር አሚን ብዬ እንደመንገድ እንድቀበል ሳይሆን ለምን ብዬ እንድጠይቅ ነው አባዬ አስተማረኝ። ምን ያስደነቅሽ? አባዬ ለዳጣ እናቷ ነግሯታል ካልከኝ ጊዜ አንስቶ ዳጣ ያለችው እስካሁን ድረስ ሰላም ጋር ነው። እናማ ውስጤ በጣም መጥፎ ነገር እየጠረጠረ ነው። አባዬ ሊሳሳት ይችላል። ቤተሰቡ ነው ማለት ነው። ውድ ቤተሰቦቼ እንግዲህ ወይዘሮ ማርታ አሁን ላይ ጥርጣሬ ውስጥ ገብታለች ማለት ነው። የዳጣን ስልክ ለመፈተሽ ከውሃ ተቀብላ ነበረ። ውሃም ጌም እጫወትበታለሁ ስትላት አይሆንም የሰው ስልክማ አይቻልም ብላ ሂጂና ውሃ አምጪልኝ በማለት ስልኩን ተቀብላ እየፈተሸችው ነበረ ማለት ነው። ዳጣ ከሰላም ጋር ሄዳ ስላደረች ምንድነው ግንኙነት ያላት ከሰላም ጋር ምንድነው ያለው? አቶ ደረጀም ደጋግሞ ሰላም ሰላም እያለ ነው። ከሰላም ጋር ምን ሀሳብ አድልክ ደጋግመ ሰላም ሰላም እያልክ ነው ብላ አቶ ደረጀን ጠየቀችው። አቶ ደረጀም አሁን ላይ ሰላም እዚህ ቤት መምጣት የለባትም ስላት ወይዘሮ ማርታ የሰላም ጉዳይ እንደዚህ በቀላሉ የምንተው ነገር አይደለም አለችው። ሰላም የዳጣ እናት ትሆናለች ብዬ እያሰብኩ ነው ብላ ኤቢም ከናታ ጋር እየተነጋገረች ነው ያለችው ማለት ነው። አሁን ላይ ሰላም የዳጣ እናት እንደሆነች ጥርጣሬ ውስጥ ገብተዋል ኤቢና ወይዘሮ ማርታ። ሰላም የዳጣ እናት ማን ያውቃል? ዳጣና ሰላም ደግሞ ተገናኝተዋል ማለት ነው። ዳጣም በጣም እናቴ በጣም ደስ ብሎኛል የኔ እናት እያለች ሰላምን ደረጀና ማርታ ቁጭ ብሎ ስለ ሰላም ሲያወሩ ነበረ ማለት ነው። ከሰላም ጋር ምን አይነት ግንኙነት ነው ያለክ? ደጋግመን ሰላም ሰላም እያልክ እኮ ነው ታውቀዋል ብላ ወይዘሮ ማርታ እየተቆጣች እያለ ሰላም ትደውላለች አቶ ደረጀ ጋር ማለት ነው። ከዛ አቶ ደረጀ ጋር ደውላ ዳጣ እኔ ጋ ነች ጋሼ እንዳታስብ ብላ ስትነግረው ወይዘሮ ማርታ እየሰማችሁ ነበረ። ከዛም ወይዘሮ ማርታ በመደንገጥ እንዴ ምን ሆና ነው? ለምንድነው ጥላን ሄደችው? ደግሞ እኮ ታማ ነበረ ብላ አለችው። እሱም አቶ ደረጀ አይ የሰላም ልጅ ናፍቆኛል እያለች ነበረ ለዛ ይሆናል በጠዋት ሄደችው ብሎ ነገሩን ለመቀየር ይሞክራል ማለት ነው። እና አብጌልም እኮ እያሰቡ ነው ያሉት። በቃ አንቺ ተረጋጊ እና ለነሱ ንገሪያቸው እንዳይጨናነቁ። ግን በቃ ከኔ እናትነት የሰላም እናትነት በለጠባት ማለት ነው። እንዴ ማርቴ አይበልጥም እኮ አንቺንም እኮ ታከብርሻለች። አንቺንም ሰላምም እኩል አንድ ቀን እኮ ነው ያወቀቻችሁ ብሎ አቶ ደረጀ ሊሸውዳት ይሞክራል። ወይዘሮ ማርታ ግን ነቅተዋለች። ታመም ግን ሮጣ የሄደችው ሰላምዬ ጋ ነው። የውልሽ ማርቲ ከዚህ በኋላ በብዛት ወደ ሰላም ጋር መሄድ ስለምታበዛ እንዳትጨነቂ ይላታል። አይ ችግር የለውም ደሬ፣ ነገሩ ሰላምዬም እዚህ መምጣቷ ግድ ስለሆነ እዚህ ታገኛታለች ብላ ሳቀች። ሰላምማ እዚህ ቤት አትመጣም፣ ምን ልትሰራ ትመጣለች ብሎ ይቆጣል ማለት ነው። ቤት ሰራተኝነት እንደሆነ ለዛ አለች። ሰራተኛ ምን ያደርግልናል ይላታል። ደሬ
ከዚህ በኋላ ሰላምን እንደ ሰራተኛ እናያትም። 20 ዓመት ሙሉ እድሜዋን በላ ነው። ከዚህ በኋላ ሰላምን አይዞሽ ብለን ከጎኗ መሆን ያለብን እንጂ እንደ ሰራተኛማ መግፋት የለብንም አለችው ማለት ነው። ወይዘሮ ማርታ በነገራችን ላይ በጣም መልካም ሴት ናት ማለት ነው። እኔ ሁሌ አደንቃታለሁ። ኤቢ የፈለገችውን ብታወራትም አትቀበላትም፣ ወሬ አትቀበልም፣ የሰው ወሬ። በጣም መልካም ሰው ናት እና አቶ ደረጀንም ደግሞ በጣም ታምነዋለች። ግን አቶ ደረጀ ያልታመነላትም ማለት ነው። መርዳትማ እንረዳታለን፣ ራሷን ችላ ቤት ተከራይታ መኖር ነው ያለባት እንጂ ወደኛ መምጣት የለባትም ይላታል። ቆይ ግንደሬ ካለ ባህሪ ካለ ልምድ ሰላምን ለምንድን ነው እንደዚህ ጥምድ ያድርገ ያስካት? እስከማውቀው ድረስ ሰላም ሰው ቀና ብላ አታይም። እንትንም ቢሆን ምን እንዳደረገች ምንም የማውቀው ነገር የለም። ሰላምን ደግመን እዚህ ቤት አመጣን ማለት ሌላ ጊዜዋን ዘረፍን ማለት ነው ይላታል ማለት ነው። ወይዘሮ ማርታም ያው እዚህ ዛት ይሁን ትዳሯን ይዛ የራሷን ህይወት ትኖር ይላታል። ደሬ አራስ ናት፣ ከማን እንደወለደች እንኳን አናቅ። የሰላም ጉዳይ እንደዚህ በቀላሉ የምንተው ነገር አይደለም ስትለው አቶ ደረጀ መናገርም አልቻለም። አይኑን እያፈጠጠ ያተለ ማለት ነው። ደንግጧል እኮ ወይኔ። እሷስ ብትሆን ከዚህ በኋላ እንዴት ነው የምትኖረው? ከርቷታል። ከዚህ በኋላ የምትይዘው ትዳር ምን አይነት ትዳር ነው? ሲዛ የትኛው ባለው የሚያገቧት ደህና ባልስ ታገኛለች? ይህንን ነገር በደንብ አድርጋ አስብበት። የሰው ውለታ የምረሳ ሰው ሆኜ እኮ አይደለም። የሰላምማ ከውለታም በላይ ህይወቷን ነው የገበረችልን ስትለው ለገና ልጅ ወለድሽ ብለን መጣል የለብንም። እሺ በቃ እናወራበታለን ስላት ምንም ንግግር አያስፈልገውም። ታማኛለህ? ፈጣሪ አብዝቶ ስሰጥክ እኮ ሰውን እንድታስጠጋበት እንጂ በር ዘግታ እንድትኖርበት አይደለም አለችው ማለት ነው። አሁን እዚህ ላይ ለእኛም በጣም ትምህርት አለው ማለት ነው። ባለነው አቅም ሰውን መግፋት ሳይሆን ሰውን እንድንረዳ ነው እያስተማሩን ያሉት። አሁን ላይ ግን ሰው ለራሱ ነው እንጂ ለብዙ ሰው የሚያስብ የለም ማለት ነው። የድራማ ላይ የምታዩት ከወይዘሮ ማርታ የምንማረው ያው ያላት ፍቅር ለሰው መልካም ነገር ስላላት ወይዘሮ ማርታ ልናደንቃት ጥሩ ነው። ለማንኛውም ዳጣ ስለተገኘች ደስ ብሎኛል። ዳጣዬ ልጄ እባክሽን አታልቅሽ እሺ፣ እማዬ ልበልሽ እናቴ ስትላት የፈለግሽው ብለሽኝ ጥሪኝ ብላ ሰላምም ዳጣም በደስታ እና በጣም ደስ ነው የሚለው ማለት ነው። ወይዘሮ ማርታ በጣም ተናዳለች። እያወሩ እያለ አቶ ደረጀ እዛ ጥሏት ይወጣል ማለት ነው። ዳጣና ሰላም ደግሞ የልጅነቷን እንዴት እንደወጣች ከቤት እየነገረቻት ነበረ። እስካሁን እኮ ጋሼ እንዳይከፋ ብዬ ነው ልጄ እንደሆንሽ ያልነገርኩሽ ስትላት እሷም ዋኖርሽልኝ እናቴ። ዳጣም እናቷ ጋር ስለሄደች ኤቢ በጣም እያሳበች ነው ያለችው ማለት ነው። እናቷም ዳጣ እኔን ጥላ እኮ ሰላም ጋር ሄደች ስትላት እንዴ አባዬ እኮ ትናንትና እናቷን እነግራታለሁ ብለዋል እማ ነበር። ስነጋ ጧት ተነስታ ሰላም ጋር ሄደች። አይ አይሆንም፣ ሰላም በእማዬ ላይ ይህን ነገር አታደርግም ብላ ኤቢ ብቻዋን ታወራለች። ሰላም እናቷ ልትሆን አትችልም፣ እማዬ ምንም አልበደለቻትም፣ አሰሪ ሳይሆን እንደ ቤተሰብ ነው ያኖረቻት። አባዬም ይሄን ነገር ማድረግ አይችልም እያለች ሞቼ ካርግ ያለው ሰላም የዳጣ እናት አይደለችም እያለች ብቻዋን ታወራለች። ወይዘሮ ማርታ ደግሞ ምንድን ነው እያሰብሽ ያለሽው ትላታለች። ይሄ በጣም ከባድ ነገር ነው፣ ከባድ ከመባለው ከባድ እያለች እዛ እንዳይሆን እጸልያለሁ እያለች እንዴ እኔን ጥለሽ ወዴት ልትሄጂ ነው ብላ ስትጠይቃት አይ እማዬ ዳጣ እኮ ጥላ ስለሄደች ገርሞኝ ነው ማለት እናቷን ሳትነግረን በጠዋት ተነስታ እናቷ ጋር ሄደች ብዬ እኮ ነው። እሱስ እኔም በጣም ገርሞኛል። ብቻ የሰላም ያድርገው አለቻት። ሰላም አድርገው ማለት ምን ማለት ነው ብላ ኤቢ ትጠይቃታለች። ወይዘሮ ማርታ አሁን ላይ በጣም እያሰበች ነው ያለችው ማለት ነው። አቶ ደረጀ እያሳያት ያለው ነገር ስላልጣማት
ዳጣም ወጥታ ሰላም ጋር ስለሄደች አሁን ላይ ሰበች ነው ያለችው። እኔ እንጃ ብቻ ፍቅራቸው በዝተዋል። እባክሽን ለዛን ሻይን አፍይልኝ በያት እያለች ራሷን በጣም አሟታል ማለት ነው። ወይዘሮ ማርታ ከዚህ በፊት አቶ ደረጀ እሱ በፍጹም ይሄንን አያደርግም ኤቢ ስትጠይቃት ነበራ። በፍጹም አያደርግም እያለቻት ነበረ። አሁን ላይ ግን በጣም ያሰበች ነው ያለችው። ወይዘሮ ማርታ እውነቱን ትወቅ የምትሉ ደግሞ ላይክ አድርጉ ማለት ነው። ዳጣም በጣም ደስ ብሏት እማዬ የኔ እናት ምን ላድርግልሽ? እግርሽን ልጠብልሽ? ምን ላድርግሽ? ልብስሽን ልጠብልሽ? እያለቻት ሰላምን እቀፊኝ እናቴ የሆነ ጎረቤት ላኪኝና እናቴ እንዳለችሽ ልበል ብላ ለስንት ዓመት ስትናፍቅ የነበረው ምኞቷን ለእናቷ እየነገረች ነው ያለችው። እናት እንዳለኝ በዛ ልንገራቸው። እማዬ እኔ ውድ እናት ልጅሽ የምደረግልሽን የምትፈልጊ ምንድን ነው እናቴ? እሺ በይኝ ንገሪኝ ትላታለች ማለት ነው። በጣም ነው ቤተሰቧን ጎዳና ላይ ስላደገች አሁን ላይ ቤተሰቦቿ እናቷንም አባቷንም ስላገኘች ዳጣ አሁን ላይ በጣም ከምንም በላይ ደስ ብሏታል ማለት ነው። ሰላምን በጣም ደስተኛ ሆናለች። አሁን ላይ እያዘነች ያለችው ወይዘሮ ማርታና ኤቢ ናቸው ማለት ነው። ምክንያቱም እናቷ እንድትከፋባት አትፈልግም። ኤቢም አሁን ላይ ለእናቷ እየተጨናነቀች ነው ያለችው። አቶ ደረጀ ደግሞ አሁን ላይ ብቻውን አንድ ትልቅ ህይወት አስተካክያለሁ፣ ልጄ እናቷን አስተዋውቅ ያለው እንግዲህ የጠፋችዋ ልጄ አባቷንና እናቷን ስትፈልግ የነበረችው ጠብቃት እናቷንም አግኝታለች። እህት ወንድሞቿንም አውቃለች። እንግዲህ አንድ ነገር ይቀረኛል፣ ኃጢአቴ መናዘዝ፣ የተደበቀውን ነገር እውነት መግለጥ፣ እውነቱን ለማርታ ነግሬ የመጣውን ጸጋ መቀበል ነው የሚሻለኝ። ሁሉም የከፋ ከሰማይ ከምድር የከበደ ገና ነው። እሱም ዳጣ ልጄ መሆኗን እሱም ከሰላም የወለድኳት መሆኗን ነው። ዳጣ ብቻ ሳትሆን ሰላም አሁን የወለደችው ወንድ ልጅ የኔ መሆኑን እግዚኦ እያለ እያሰበ ነው ያለው ማለት ነው። እኔ ተናግሮ የመሸበት ማደር ይሻላል። ለማንኛውም አቶ ደረጀ አሁን ላይ ወይዘሮ ማርታ ጋር የሚቀጥሉ ነው ወይስ አብሮ ከሰላም ጋር የምኖሩ ነው የምመስላችሁ? እኔ ወይዘሮ ማርታ ይቅር እንድትለው ተስፋ አደርጋለሁ። አንድ ጥፋት ቢሆን ይቅር ልትለው ትችላለች። አሁን ላይ ግን ሰላም 2 ልጅ ነው የወለደችው። ዳጣ ስንት ዓመት ሙሉ እዛ ቤት የኖረችው ዳጣን ለመጠበቅ ነው እንጂ ለወይዘሮ ማርታ አስባ አይደለም ሰላም ማለት ነው። በድጋሚ ደግሞ ሌላ ልጅ ወልዳለች። እንግዲህ ያመናችሁት ሰው ሲከዳችሁ ምንድን ነው የምሰማችሁ? አሁን ላይ ማርታ ሰላምንም አቶ ደረጀንም ከራሷ በላይ ነው የምታምናቸው ማለት ነው። እንደ ሰራተኛ ሳትሆን ያኖረቻት እንደ እህቷ ነው ማለት ነው አብሮ የኖሩት። አሁንም ደግሞ ሰላምን መግፋት የለብንም ስለወለደች ከኛም መረቅ የለባትም፣ እንረዳታለን፣ ከጎኗ መሆን አለብን እያለችው አቶ ደረጀ ጋር እየተጨቃጨቀች ነበር። አቶ ደረጀ ግን ነገሩ እንዳይታወቅበት እዚህ መምጣት የለባትም በማለት ከወይዘሮ ማርታ ጋር ሲነጋገር ነበረ። አሁን ላይ ወይዘሮ ማርታ ድንጋጤ ውስጥ ገብታለች። እያሳያት ያለው ነገር ምንም አልጣማትም። ኤቢም ደግሞ እናቷ ላይ ይሄ ሁሉ የተፈጸመ እንደሆነ አውቃለች ማለት ነው። እንዲሁም ደግሞ ናታን ስትጠይቀው ናታ ደግሞ በፍጹም ሰላም የዳጣ እናት እንደሆነች አልነገራትም። በፍጹም እናቷን አላውቅም ብሎ በዛ ምክንያት አሁን ላይ ኤቢ እውነቱን ለማወቅ እየሞከረች ነው ያለችው ማለት ነው። ከዚህ በፊትም እንዳየነው የዳጣን ጸጉር እና የሰላምን ጸጉር በመውሰድ እንግዲህ አስመርምራ ነበረ። ናታን ጸጉሩን ቀይሮባት ነው ያ ነገር እንዳይታወቅ የሆነው ማለት ነው። ውድ ቤተሰቦቼ የነበረን ቆይታ ይህን ይመስላል። በቀጣይ ቪዲዮ እስከምንመለስ ሰላማችሁ ይብዛ።